ሰላም ቤተሰብ ሰላም እንደምን አላችሁ? እንዴት ከረማችሁ? ሁሉ ሰላም ነው ያለው? ደህና ነኝ እግዚአብሔር ይመስገን። ገብረ ይስፋ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰብስክራይብ አድርጉኝ። ምንም የሚቀንስባችሁ ነገር የለም። እርስ በራሳችን እስኪ እንረዳዳ። ለምን ምቀኛ እንሆናለን? ምቀኝነት ጥሩ አይደለም። ማለት አሁን ሌላ ስለ ስድብ፣ ስለ ዘረኝነት፣ ስለ ሃይማኖት ምናምን ሌሎች ነገሮችን የሚሳደብ ሰው መጥፎ ነገሮች የሚነጋገር ሰው ቢሆን እውነቴን ነው የምላችሁ እስካሁን ስንት ሰብስክራይብ አድርሳችሁ ነበር፣ ስለ ብልግና ስለምን ቢያወራ ማለት ነው። እኔ ግን ያንን ነገር ስለማላወራ ይሆን አላውቅም። ሰብስክራይብ እያደረጋችሁኝ አይደለም። ሰብስክራይብ አድርገው የሚቀንስባችሁ ነገር የለም። ክብር የለም። ክብር አይቀንስም። ከክብር ወይ ደግሞ ከገንዘብ ከኪሳችሁ ወጥታችሁ የምትከፍሉ ነገር አለ። ሰብስክራይብ በማድረግ አበረታችሁ ማለት ነው። እና ደምሩኝ እደምራችኋለሁ ማለት ነው። እንደማመር ስበራችን እንበረታታ እና ዛሬ ደግሞ ይዤ የመጣሁት ነገር ቢኖር የእናንተን ሀሳብና አስተያየት ፈልጌ ነው። በነገራችን ላይ ሀሳብ አስተያየታችሁን ፈልጌ ነው። የሆነች ጓደኛ ነበረች። በነገራችን ላይ ጓደኛዬ ከረጅም ዓመት በፊት ነበር በትዳር ውስጥ አብራ ስትኖር ነበረች ማለት ከባሏ ጋር ማለት ነው። ትዳር አግብታለች እና ይቺ ልጅ ቢያንስ ከባሏ ጋር ወደ 4 ዓመት ምናምን አካባቢ ላይ አብረው ቆይተዋል። ከዛ በኋላ ያው እንግዲህ የኢትዮጵያ ኑሮ ውድነት የምታውቁት ነው። የተሻለ ነገርን አገኛለሁ ብላ ሴቷ ወደ አረብ ሀገር መጣች። ወንድየው ደግሞ እዛው ኢትዮጵያ ውስጥ ነበረ። እሱም የራሱ ስራ አለው። እሷም እዚህ መጣ የተሻለ ነገር ለማግኘት መጣ ነበረ። የሚገርመው ነገር ከመጀመሪያውም ጀምሮ ልጁ እሷን የቀረባት እዚህ ቆይታ ነው የሄደችው። እዚህ ቆይታ ስለሆነ የሄደችው ገንዘቧን ፈልጎ ነበረ። እሷ ደግሞ በቃ በንጹህ ፍቅር በንጹህ ልቡ ነው የቀረበኝ ብላ ሙሉ ለሙሉ ልቧንም ገንዘቧንም ሁሉ ነገሩን አሳልፋ ሰጥታለች ማለት ይችላል። በፊት በነበረችበት ሁኔታ ማለት ነው። ከዛ በመሀል ያ ገንዘቡም እያለቀ ሲሄድ ያው እኛ ከዚህ ስንሄድ ብዙ ጊዜ የሚያልቅ አይመስለንም እና በቃ ገንዘቧን እንደምንም አድርጋ እያፍታለች ጨረሰችው። ገንዘቡ ሲገባደል ያው እሷ ወደዚህ ተመልሳ መጣች ማለት ነው። እሱም ገንዘቡን ነበር የሚፈልገው። ገንዘቡ ሲያልቅ ድጋሚ ሄዳ ሰርታ እሱም ይሰራል እኔም እሰራለሁ አንቺም ስሪ ብሏት በዛ ሀሳብ ተስማምተው እሷ ድጋሚ ወደ አረብ ሀገር መጣች ማለት ነው። እና ከመጣች በኋላ እሱ በቃ ስራ እያዋጣኝ አይደለም ማለት እያዋጣኝ አይደለም እና ሁሉም ነገር ጨምሯል። ስለዚህ ስራዬን አስፋፍቼ መስራት አለብኝ ብሏት ያላትን ገንዘብ እያጠራቀመች በ6 ወርም በ5 ወርም እያጠራቀመች ያላትን ገንዘብ መላክ ጀመረች ማለት ነው። ልጅቷ ትልካለች። እስካሁን ድረስ ሲጀመር እሷ የአካውንት ቁጥሯን ራሱ አታውቀውም በውል ማለት ነው። እና ይቺ ልጅ አሁን ከጊዜ በኋላ እኔ ስለ ልጁ ብዙ ነገሮችን እሰማለሁ። በፊትም ማለት አንዳንድ ጥርጣሬዎች ነበሩ። በእርግጥ የሆኑ ጥርጣሬዎች አሉ። ግን ከሆነ ጊዜ በኋላ ላይ በቃ ነገሮች በገሃድ ልጁ ከሌላ ሴት ጋር ግንኙነት አለው። ገንዘቡንም ላኪ ስራ ያስፋፍቼ እሰራለሁ ምናምን የሚላት ለልጅቷ ስራ ለመክፈቻ ነበረ። ስራ ከፍቶ ማለት የራሱን ነገር አመቻችቶ ያችኛዋ ቅምጡን የተስተካከለ ነገር አሟልቶ ለማስቀመጥ ነበር ሀሳቡ ማለት ነው ልጁ እና እችኛዋም በቃ ለራሴ ለስራ ነው የሚላት። ለስራ ይላታል። ትርፉ ምንድን ነው የሚለውን ነገር አትጠይቅም። ምክንያቱም ልጁን በጣም ነው የምትወደው። ከዛ የተነሳ ልጅቷ ለረጅም ጊዜ ገንዘቧን እየላከች ነው። እስካሁን ድረስ ራሱ ትልካለች። በእሱ አካውንት ነው የምትልከው። እናም ከልጅቷ ያለውን ነገር ዝም ብዬ በቃ ሀሳቧን እንዲሁ ዝም ብዬ እንደ ጓደኛ ቀርቢያት ልጠይቃት አሰብኩኝ። ማለት ባልሽስ ምን ላይ ነው ያለው? አንቺስ እንዴት ነው ብዬ ልክ ስለሱ እንደማያውቅ ሆኜ ማውራት ጀመርኩ ማለት ነው። ከዛ በዛ ሰዓት እሷ የምትለው በቃ አሁንም በእሱ አካውንት ነው ብር የምታስገባው በእሱ አካውንት ነው። አሁን ላይ እየሰራ ያለው ስራ አዋጭ ስላልሆነ እኔ እየላኩለት ነው ትለኛለች። ከዛ የሆነ ጊዜ ላይ የላከችው ገንዘብ ሙሉ ለሙሉ የሆነ ስራ ጀመርኩ አላት እና ያ ስራ አላዋጣኝም ከሰርኩ አላት ማለት ነው። ከሰርኩ እንዳላት ነገረችኝ። አሁን ራሱ በእሱ አካውንት እንደምታስገባው የእሷን አካውንት ቁጥሩን ራሱ እንደማታውቀው ነገረችኝ። እና አሁን እሱ ልጁ እያመቻቸ ያለው ለራሱ ለግል ህይወት ነው። ይቺ ልጅ አሁን እንግዲህ ወደ 4 ዓመት ሰርታለች። እዚህ 4 ዓመት ማለት ቀላል አይደለም። ምናልባት ያው ብዙዎቻችን የአረብ ሀገር ድካምን እንረዳለን። ምን እንደሆነ ምን ያክል በደል የሰው ፊት እንደ እሳት እያቃጠለን ከሙቀት ጋር
ሁላችንም የምናውቀው ነገር ነው ማለት ነው። እና አሁን እኔ ቀጥታ ለልጅቷ ኧረ ይሄ ባልሽ እኮ እንደዚህ አይነት ነገር እያደረገ ነው፣ ስለዚህ የምታውቂው ነገር ሳለ ወይ ብዬ እንዳልላት ልጅቷ በፍጹም የምትሰማ ነገር አይደለችም። በቃ እሷ በፍቅር ነው፣ አሁን በፍቅር ነው። ስለ እሱ መጥፎ ነገር በፍጹም እንዲወራባት አትፈልግም። አታምንም ማለት ነው። አታምንም። እና ይቺ ልጅ ምን ላድርግ? እስኪ ምክር አስተያየታችሁን ኮመንት ላይ አስቀምጡልኝ። እኔ በድፍረት ከተጣላችኝም ልትጣላኝ ብዬ ልነግራት አስብና ማለት ይህን የመጣላት ምን ትርጉም አለው? ምናልባት የምትነቃበት መንገድ ሲስተም በዚህ መንገድ ብትነግራት ወይ በዚህ መንገድ የሚለው አሁን እዛ ቦታው ላይ ቢሆን በአካል ያለውን ነገር ለማሳየት ሞክራለሁ በመረጃ አስደግፌ። ግን እኔ አሁን ያለሁትኝ እኔም ስደት ላይ ነው ያለሁትኝ እና ልጅቷ ደግሞ በጣም እየተጎዳች ነው። ምንም አይነት ገንዘብም የላትም። ኢቨን ከቤተሰብ ጋር እንኳን ለቤተሰብ እንኳን ገንዘብ እንኳን ምንም አይነት ገንዘብ መላክ አትችልም ጭራሽ ማለት ነው። ጭራሽ ለቤተሰብ ስማቸው እንዲጠራ እንኳን አይፈልግም ልጁ። ሙሉ ለሙሉ በቃ ሂሳብ ይሰራል። ምንዛሬ እንኳን ሲጨምር ራሱ ምንዛሬ ካልኩሌተር እንኳን የሚሰራ ሰው ነው። ይሄን ያክል ደሞዝሽ ይሄን ያክል ነው፣ ይሄን ያክል ነው የሚመጣው፣ እስከዛሬ የሰራሽው ገንዘብ የት ነው ብሎ ይላታል። ከደሞዟ ላይ አንዲት ብር ቀንሳ ለቤተሰብ አትልክም። ለእናት ለአባት የምትልከው ነገር የለም። ኢቭን ለእናቷ እንኳን መላክ ብትፈልግ ለአባት መላክ ብትፈልግ እንኳን ያው ከስንት ጊዜ አንዴ ሀዲያ የሚሰጣትን ሳንቲሞች እነሱን ለቃቅማ ነው ለቤተሰብ እንኳን ልትረዳ የምትችልበት ደረጃ ማለት ነው። እና የዚች ልጅ ህይወት አሁን አደጋ ላይ ነው ማለት ከጊዜ ወደ ጊዜ ማለት ነው። በፊት ልጁ ይታረማል፣ የሆነ ሰዓት ላይ የሚታረምበት ጊዜ ይኖራል እና ሰው ነው እና የሚል ሀሳብ ነበረኝ። ግን ልጅቷ ስረዳት አሁንም በቃ ከሱ ውጪ ሰው የሚባል ነገር አይታያትም፣ በፍጹም አይታያትም። እና እስኪ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። እኔ ከተጣላችኝም ትጣላኝ ማለት የኔን ሀሳብ በእርግጥ እንደማታምነኝ እርግጠኛ ነኝ። ምክንያቱም ልጁ በጣም ምላስ አለው፣ ልጅቷ ደግሞ በጣም የምትወደው። ስለዚህ በቃ እርግጠኛ ሆኑ እንደምትወደው ስለሚያውቅ በቃ ሙሉ ለሙሉ እንደፈለገ ነው በቃ የሚጫወትባት እንዳሸንጉሊት ማለት ነው። እና እስኪ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ያለውን ነገር ማለት ለውሳኔ እንዳመቸኝ። በእርግጥ እኔ ለመናገር ብዙ ጊዜ ወስኛለሁ፣ ግን እንደማታምነኝ እንደነገርኳችሁ አታምነኝም። እና ከባድ የሆነ ሁኔታ ውስጥ ነው ያለችው ልጅቷ። ምንም ነገር የለም። በዛ ላይ የጤና ጉዳይ አለ። እዚህ ለረጅም ጊዜ እንግዲህ ድጋሜ ነው 4 ዓመት አሁን እየሰራች ያለችው እንጂ በፊትም ሰርታለች ይችላል። ስለዚህ አሁን አረብ ሀገር ጉልበቷንም ገንዘቧንም ሁሉ ነገሯን እንትን ብላለች። ይቺ ልጅ ነገር ስታመም እሱም ነይ ብሎ አይቀበላትም። ቤተሰብም ደግሞ ለአመታት ስትሰራ እንግዲህ ለወንድ እየሰጠች ነው። ቤተሰብም አክብሎ ተፍቷታል። ስለዚህ ይቺ ልጅ መጨረሻ ምን ይሆናል? እና ይሄ የሁላችንም አጋጣሚ ወይም ታሪክ ሊሆን ስለሚችል ሁላችሁም እስኪ ሀሳብ አስተያየታችሁን የተሰማችሁን ኮመንት ላይ ጻፉልኝ። እወዳችኋለሁ። ላይክ ሼር ማድረግ አበረታቱኝ።